ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የምነግራችሁ በጎ ስለማሰብ። በጎ ማሰብ እንዴት ነው የሚያስፈልገን? መቼ ነው በጎ ማሰብ የሚያስፈልገን? በመሰረቱ ለበጎ ጊዜ የለም። ሁልጊዜም በጎ ማሰብ እንችላለን። ነገር ግን ህይወት በፈተና የተሞላች ከመሆኗ የተነሳ ብዙ ጫጫታና መከራ ፈተና ወደኛ ሊመጣ ይችላል። ያንን ደግሞ ማሸነፍ የምንችለው በጎውን በማሰብ በመጀመር ነው። ስለዚህ የመጀመሪያው በጎ ማሰብ ያለብን የመጀመሪያውና አንደኛው ፈጣሪ ሁሉም ነገር መጀመሪያና መጨረሻ ስለሆነ በጎ ማሰብ አለብን። ምክንያቱም ከፈጣሪ ውጭ ምንም ነገር ሊወጣ አይችልም። እችን ምድር ብትመለከታት የሚታየውንም ሆነ የማይታየው በአንድ ኃይል ቁጥጥር ስር እንዳለ ያመለክታል። ሁለተኛው ሰዎች ስለኔ የሚያወሩት በእነርሱ አመለካከት ስለሆነ ምንም የሚያስጨንቅ ነገር የለውም። በጎ ማሰብ አለብን ማለት ነው። ምክንያቱም ሰው የሚለካህ በራሱ አመለካከት እንጂ እንዳንተ ሆኖ በአንተ ቦታ ሆኖ ስለማይለካህ ወይም ስለማይገምትህ ለዛ ነገር ብዙ ጊዜ መፍጀት አያስፈልግም ማለት ነው። ሶስተኛው ከችግሩ ይልቅ መፍትሄው ላይ ማተኮር አስፈላጊ ነው። ይህ ማለት አንድ የተዘጋ በር ቢኖር የተዘጋው በር ላይ ሳይሆን ማፍጠጥ ያለብን 1000 የተከፈቱ በሮች ስለሚኖሩ እነዚያን ለመፈለግ መዘጋጀት አስፈላጊ ነው ማለት ነው። ይህ ሶስተኛው ነው። አራተኛው ሰዎች እንዲወዱን ሳይሆን ማድረግ ያለብን እኛ ሰዎችን እንድንወድ መሆን አለበት። ሰዎች አልወደዱኝም፣ እከሌ እንደዚህ ነው፣ እከሌ ይጥላኛል፣ እከሌ እንደዚህ ያደርጋል ከምንል ይልቅ እኛ ምን ያክል ሰዎችን እንወዳለን፣ ምን ያክል ልባችን ለፍቅር ክፍት ነው ብለን ራሳችን መፈተሽ አስፈላጊ ነው ማለት ነው። አምስተኛው በእኔ ላይ ሊደረግብኝ የማልፈልገውን ነገር በሰዎች ላይ ማድረግ አስፈላጊ አይደለም። ይሄም በጎ የማሰብ አምስተኛው ክራይቴሪያ ነው ማለት ነው። ስድስተኛው ችግሮች ብዙ ነገር መውደቅ፣ መነሳት፣ ከፍ ማለት፣ ዝቅ ማለት ስለሚያስተምሩ በዛ ውስጥ ምን ትምህርት ይዤ ልሂድ ብሎ ችግሮችን እንደ አስተማሪ ወይም እንደ መምህር መውሰድ አስፈላጊ ነው ማለት ነው። ሰባተኛው ራሳችንን ወይም ሰዎችን ይቅር ለማለትና በፍቅር ለመኖር ምን ያክል ልባችን ዝግጁ ነው። ምክንያቱም ይቅር ካላልን፣ ራሳችንን ካላስተካከልን፣ ራሳችንን ካልገሰጽን፣ ራሳችንን መንገድ አስይዘን በትክክለኛው መንገድ እስከሚሄድ ካልተለማመርን፣ በፍቅር ካልተለማመርን ራሳችን አቅጣጫ ስቶ ወደማይሆን አቅጣጫ ሄዶ ያስቸግረናል። ስለዚህ በፍቅር ለመኖር ራሳችን ይቅር ለማለት መዘጋጀት አለብን ማለት ነው። እነዚህን 7 በጎ የማሰብ መንገዶችን ነግሬያችኋለሁ። እስኪ እንግዲህ እናንተ ደግሞ አዳምጡትና በደንብ ስሙት፣ አዳምጡት። መስማትና ማዳመጥ ይለያያል። ኮሜንት፣ ላይክ፣ ፎሎው አድርጉ። አመሰግናለሁ።